ብዙ ባለሀብቶችን አውቃለሁ አሁን ፓርላማ የገቡት አንድ ቀን ወጥቶ ወረዳ ላይ ሄዶ ምረጡኝ ያላሉ እንትኑን ብቻ ተመርጣል ብሎ በማህተብ የተመታ በምርጫ ቦርድ በቤቱ የተሰጠ ባለሀብቶችን አውቃለሁ። አንድም ቀን ያልታዩ ባለሀብት ተብሎ ፓርላማ ጋር የገቡ አሉ። ኦልሬዲ ያለፈው የአብይ ምርጫ ላይ ተሳትፎ ቤት ቁጭ ብሎ ብቻ በቤታቸው ይመጣላቸው ተመርጠሃል ተብሎ አንድ የሱሉልታ ባለሀብት አለ እና እሱን መጀመሪያ ነገሩት ለብልጽግና ትወዳደርና ፓርላማ ትገባለህ ተባለ። እኔ አልፈልግም እንደዚህ እንደው እኔ እኮ በቃ እሳቸው ብልጽግና እንደግፋለሁ ግን ምርጫ ውስጥ ባታስገቡኝ እባካችሁ ብሎ ለመነ። በቃ ዝም ብሎ ችግር የለውም ምናምን አሉት። አንቺ ሱሉልታ ባለሀብት ነው፣ ስሙን መጥቀስ አልፈለኩም። ከዛ አሁንም ፓርላማ ነው ያለ፣ አሁንም ይወዳደራል ሳይሆን እንደው ልንገራችሁ እና ምንድነው የሆነው? በቃ እኔ አልወዳደርም፣ ስሜን እዛው ምርጫ ቦርድ ምናምን አትውሰዱ እና የፈለጋችሁትን ገንዘብ ሰጣችኋለሁ፣ ደግፋችኋለሁ አለ። ከዛ እቺን ብቻ ነገሩትና ሄዱ። ከዛ ቆይቶ ምርጫው ካለቀ በኋላ ተመርጣል እኮ ብሎ ወረቀቱን አመጡለት። እንዲህ እኔ እኮ ተዋችሁ ብዬ ነበር እኮ ለምንድን ነው እንደዚህ ተመረጥክ እኮ የት ነው የተመረጥኩት ደግሞ ብሎ እንደገና ያነባል። እንደዚህ ነው አብይ የሚያድለው የፓርላማ መቀመጫ። ባለሀብቶችም እንደዚህ ነው እያደረገ ያለው። አሁንም ብዙ ባለሀብቶችን ሊያወዳድሩ ያው ውድድር የለም ግን ደግሞ ፓርላማ ገብቶ የአብይ መዋቅር እንዲባሉ እና አስቅኝ ነው። በቃ እንዲህ አይነት ምርጫ ተብዬ አለ። ምርጫ አይደለም፣ ምንም ዋጋ የሌለው ምርጫ። አብይ የሚያምነው ምንድን ነው? በጠመንጃ ብቻ ነው እኔ ከስልጣን የምነሳ ብሎ ያምናል። ከዛ ውጭ ያለ ጠመንጃ ይሄ በሰልፍ ይሄ በምርጫ በመንግስት ውስጥ ምናምን የለም ብሎ እችን ነግሮኛል። ብዙ ጊዜ ተናግሬያለሁ። እችን ያንኑ እየፈጸመ ነው አብይ።